አንድ ዶክተር መጣ አረሰው ከነፊቱም ገጽታው ማረፈውም እንደዚህ መቼስ ብላክ ሊስትህን አትረሳም እኮ ከፍቶት የኛው በጣም ቁስል ነው ክፍት ነው እንደሌላው ሰርጀሪ የሚሰፋ አይደለም ክፍት ነው ታሽጎ ያለው ያ መድረክ ስላለበት እንደዚህ ገንጥሎት ይሄው ሚዲያ ላይ ነው የማወራው እንደዚህ ከፍቶ ጥሎኝ ሄደ ቆንጆ ነው ሞዴልኝ እውነት ነው አይ ባል ቢኖረኝ ኖሮ እንደዚህ ሁሉ አልሆንም ማለሽ አዎ ቶሎ መኪና ይሽጥኩ አማካሪ የለኝ ምን የለኝ ከጎኔ ሰው የለኝ እኔ ልጆቼ ንማያውቁ ውሼ አይኔኔ ነው የምታይ አትክልቶች አይኔኔ ነው የምታይ ቲጂናት ግንዷ ቲጂናት ምሰሶዋ ቲጂናት ሁሉም ነገር የምታሽከረክረው 40 ሰራተኛ ማሽከረክረው ነኝ ሰራተኞቼ ታስራለች አትመጣም ብለው ቤት ዕቃ እየሸጡ ደሞዛቸውን ይያዙ ሄዱ ይሄና ሴቶች ተግባር ዓለምን ጉድ እያሰኛለው በላቲቪያ የወንዶች ቁጥር ማነስ ተከትሎ ሴቶቹ አደባባይ ወጥተው ወንዶችን እንገዛለን የሚል ሰልፍ አካሂደዋል እጅግ አስገራሚ ሰላም እንዴት ናችሁ የተወደዳችሁ የዚህ ቻናል ቤተሰቦች ዛሬም እንደተለመደው ለእናንተ ይሆናሉ ብያሰብኳቸው አዳዲስና አነጋጋሪ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እስከ ቪዲዮዎች የመጨረሻ ድረስ አብራችሁኝ እንድትቆዩ ከወዲሁ ጋብዛለሁ ሰብስክራይብ እና ላይክ ያደረጋችሁ ቻናል ቤተሰብ ሁኑ የመጀመሪያው ቪዲዮአችን እንግዲህ ቲጂ በከሰረችበት ሰዓት የነበረውን ቡጣ ውረድና ታሪኳን አጋርታናለች እስኪ እሱን ተከታትለን እንመለስ ቆንጆ ነው ሞዴልኝ እውነት ነው አይ ባል ቢኖረኝ ኖሮ እንደዚህ ሁሉ አልሆንም ማለሽ አዎ ቶሎ መኪና ይሽጥኩ አማካሪ የለኝ ምን የለኝ ከጎኔ ሰው የለኝ እኔ ልጆቼ ንማያውቁ ውሼ አይኔኔ ነው የምታይ አትክልቶች አይኔኔ ነው የምታይ ቲጂናት ግንዷ ቲጂናት ምሰሶዋ ቲጂናት ሁሉም ነገር የምታሽከረክረው 40 ሰራተኛ ማሽከረክረው ነኝ ሰራተኞቼ ታስራለች አትመጣም ብለው ቤት ዕቃ እየሸጡ ደሞዛቸውን ይያዙ ሄዱ ይሄና ዓመት የ10 ዓመት ደንበኞቼ ትንሽ ገና አፕን ሲያረቅ በቃ በግራም በቀኝም በቃ ብጭቅጭቅ አረጉ ባልዳ እየመጣ ፍሪጁንም ምኑንም ብጭቅጭቅ አረገኝ ምንም አጣው ምንም ባዶ ንብረቴ በሙሉ ያለው ውጪ ነው ምንም ነገር የለኝም በዳዴ ድስት መስሪያ የለኝም ለምሳሌ በስቴፕ በደረጃ ምን ሰራቸው ድስቶች 100 ድስት የነበረ ልጅ 60 ድስት የለኝም ቤቴ መፈተሽ ይቻላል ማየት ይቻላል አከራየት መሰክራለች ቪዲዮ ለነበረኝ ሀብት ቪዲዮ መረጃ አለኝ አሁን ግን እኛ ነገሮች እየተሸጡ አልቀው እንደገና አሁን ያቆጠቆጥኩ እስቲል በጣም አሁን ፊል ያርኩት ነገር ቢኖር በፊት ዱቤ የሚሰጡኝ ደንበኞች ለምንድነው አሁን ዱቤ የማይሰጡኝ አይባልም ወድቅ ያለው አዎ የህዝብ ገንዘብ እንዳለብኝ እስካሁን አልካድኩኝም ዱቤ 10 ብር አሁን አይሰጡኝም እሷን ሰጥም ነው የምባለው ስለወደኩ ስለከሰርኩ ከዚህ ድርጊታችን ከይቅርታ ጋራ እንቆጠብ ሰው ሲወድቅና በረታታው ይገባል እንጂ ትናንትና ከስሯልና ነገም ይከስራል ብለን ዱቤ የምንሰጥ ሰዎች ፊታችንን አናዙር እስቲ ልጆቼ ቲጂ ልጅ ነኝ ብለው ካሉ ያቺ ከሰረችዋ ይሏታል ኖ እንዲህ መባል የለበት እንደዚህ መታሰሩ የመጣው በጻፊ ችግር አሁን ያለሽበት ቦታ ነው ወይስ ወደ መናኸሪያ አካባቢ በከፈትኩት ተላጊ ችግሮች ፕሮብሌሞች አሉ ያው መናገር ማፈረግ ግን አንድ ግን ያሳሰረኝ ሰውዬ አላጠፋም ትንሽ ብታገሰኝ እኔም ቢያገኝኝ ኢንዳይሬክት መኪናና ሹፌሬን ባያሲዘው እኔ ኢንዳይሬክት ቢያገኝኝ ይመረጥ ነበር የኔ ዋህነት ግሙኑ ጋር ነው መኪናና ሹፌሬን አስፈታውኝና እኔ እጅን ሰጣው ሹፌሬ መኪናና አደቀቃት ሹፌሬ መኪናና አደቀቃት ብዙ ወጪ ወጥቶ ትልቁ የኔ ጥፋት ምንድነው የነገር አፕን ሆነ ሹፌርና መኪና ተያዘ እኔ ነኝ ማስፈታ ሲገባኝ እኔ እጅን ሰጣው በይዋነት እንዴ ምንም ባላረገውማ እሱ አይታሰርም ብዬ ማለት ነው ከዛ በኋላ እኔ ሰርቪስ ገባለት እሱ መኪናው እንደፈለገ አደቀቀ ሲያከራያት ሲጫወትባት ሰው እንደሌለኝ ወንድ እንደሌለኝ ሲያቅ እንደፈለጉ ንብረቴን አረጋው ጠበቁ እንደፈለጉ ከዛ በኋላ ተስፍሽ መጥቶ ነው እስቲ ማን ነው የሚነካሽ ብሎ ሲመጣል ሁሉም ስርዓቱን ያዘ በሴትነቴ ማለት ነው ቀደም አንድ ነገር ብለሻል ምናልባት ብዙ ጊዜም አንቺም ስለምትዩ ሚዲያ ላይም ስለምትጠየቂው ግን ግራ የሚገባኝ እኔ ለምሳሌ ትልቅ ባለሙያ ነሽ እውነት ገብቼም አይቼዋለሁ ይሄ አንድ ትልቅ መስፈርት ነው እውነት
እንግዲህ አሁን ላይ የተለያዩ ነገሮች ቢባሉ እንኳን በፊት ባለሙያ ሚስት ነው ያገባው ይባላል። በቃ ሚስቱ ባለሙያ ናት የታደለ ነው ይባላል። እውነት በተጨማሪ ደግሞ በመልክም ከማንም የምታንሺ ሴት አይደለሽ። ቆንጆ ነኝ፣ ሞዴል ነኝ። እውነት ነው። አይ እውነት ነው። ያዘኝ ይዞኝ ነው ስራዬ ወደዛ ራሴን አያስጠብቀኝም። አዎ እና መበሳቆል አለ እንጂ ቆንጅዬ ለሞዴል ሞልጅ ነኝ። አዎ ይሄን ያህል በቃ መልክም ደግሞ ትልቁ ክራይቴሪያም አይደለም። ይሄን ያህል ትልቅ ነገር ሆኖ ለዛም የምታንሺ ሴት አይደለሽ። ይሄን ያህል እንደ ትልቅ ክራይቴሪያም ተወርቶ የሚነገር አይደለም። ባል ቢኖረኝ ኖሮ እንደዚህ ሁሉ አልሆንም አልሽ። ምናልባት ሌሎች ችግሮችስ ቢሆን ችግሩ እኔ ጋር ነው ወይ ብለሽ ራስሽን ጠይቀሽ ታውቂያለሽ? ትዳር ላለመያዝሽ ሞክሬ አውቃለሁ እኮ ግን ተፈላጊና ተፈላጊ አይገናኝም ማለት ለጎበዝ ወንድ ጎበዝ ሴት አትመጣለትም፣ ለጎበዝ ሴት ጎበዝ ወንድ አይመጣም እንጂ ሞክሬያለሁ። እስኪ አብራሪልኝ። ከአንድም ከሁለትም አይቻልም። ለምሳሌ እኔ ሞክሬ አውቃለሁ ግን አንደርስታንድ የሚያደርገኝ ወንድ ነው ያላገኙት። እኔ ቲጂ ያው ከባህሪዋ ወጣ ያለች ናት። ወጣ ያለችነት በጨዋነት ነው። ነፃ ሰው ነኝ ስለምንም ነገር። አምሽቼ ነው የምገባው። ስራው ነው የሚያስገባኝ አምሽቼ። ያን አንደርስታንድ የሚያደርገኝ ስራውን ደክሞኝ ስገባ ወይ ምንም ነገር መስማት አልፈልግም ልል እችላለሁ። ያን ትሪት የሚያደርገኝ የበዓል ቀን የኔ ስራ የበዓል ቀን ነውና በዓሉን ትቼ ስራ ልል እችላለሁ። በእንደዚህ አይነት ነገር አፕን ያደረገብኝ ትዳር ስላለ እኔ ስራው ላይ ሆኜ ዶሮ ለቤት ሳልሰራ ቀርቻ አውቃለሁ። ኢንጂነር ጓደኛ በነበረኝ ሰዓት ስራውን ብዬ ብር አባሪ ብቅት ድክም ብሎ እሱ ምግብ ስጪኝ ሲለኝ ላልሰማ ሁሉ እችላለሁ፣ ላዳምጠው ሁሉ እችላለሁ። አንሳና ብላ ብዬ አውቃለሁ። እውነት በመናገሬ እንዳጠሉኝ ይህም ነገር አጋጥሞኝ ያውቃል። ይሄ አሸሸው። አዎ አንቺ ስራሽን ነው የምትይው። እኔ ስራ ሳይ ነው ምናልባት የሚፈልገውን ነገር እንክብካቤውን አላገኘ ይሆናል ነው የምትይኝ። አዎ በእንደዚህ አፕን ያደረኩት ነገር አለኝ። ራሴን ያለመጠበቅ ማለት እኔ ኤኒታይም ስራና ስራዬን እንጂ ለብሼ ተሽከርካሪ ሳይሆን ሁሌ ያሻረው ስቆላ፣ ሁሌ ስሰራ፣ ሁሌ ስር መጠመጥ። ባል ስናገባ ደግሞ ባሎች የሚፈልጉት ይሄን አይደለም። ራሷን ኩል እንድታረግ ራሷን እንድትጠብቅ። እኔ ግን አሁንም ቢሆን ነገም ቢሆን ያለ ነገር ስራው ባህሪ ስለሆነ ወደዛ ነው ማመዝነው። ወደ የትኛው ወደ ስራው ወደ ጭንቆይ ሳረግ ራሴን አልጠብቅም ወይ ልብሴን አልቀይርም ወይ እስከነወጤ ነኝ። በዛን ሰዓት ያንተ አይን የሚያየው ወይ ደግሞ የሌላ ሰው አይን የሚያየው ሌላኛዋን ሴት ነው። ያጋጥመኝ ነው የምነግርህ። እንደዚህ አይነት ማጋጥሙሻል? አጋጥሞኛል። በስነ ስርዓት መረጃ አለኝ። ከዛ በኋላ ደግሞ ሶሻል ሚዲያ ላይ ከወጣው በኋላ አርት ቲቪ ላይ ከወጣው በኋላ አግኝቻለሁ የተማረ ሰው ሲመጣ ደግሞ እሱኛው ጋር ደግሞ ማይ ስዊት ማይ ላቭ የሚለውን ስጠብቅ እዛ ማህበረሰብ አይደለም። ቁርስ በላሽ ካላለኝ፣ ምሳ በላሽ ካላለኝ፣ ቡና ጠጣሽ ብሎ ካላለኝ፣ እስቲ ደከመኝ ስራውን ተይና አረፍ ቤት ነሽ ካላለኝ፣ እንውጣና እንጂ እናድርግ ብሎ ካላለኝ አይ ካናት ላይክ ያኛውን ይሄ ቢዚ መሆኑን ትተሽ ደግሞ ከባልሽ እንክብካቤ ፈለግሽ። እውነት ደከመኛ ሲደክምሽ ደግሞ ባልሽ እንደዚህ እንዲልሽ አሁን ትሪት የሚያደርገኝ ባል ነው ፈልገው ትሪት የሚያደርገኝ ባል ነበር ፈልገው። ያኛው ሰዓት አመለጠኝ። በገዛ እጄ ሳይገባኝ ቀርቶ አመለጠኝ። አሁን ደግሞ ሲገባኝ ደግሞ ትሪት የሚያደርገኝ ወንድ ስፈልግ ደግሞ ትሪት የሚያደርገኝ ወንድ አላገኘሁም። ያንን ነው የምጠብቀው። አንድ ድምፃዊ ህንዳዊ ድምፃዊ ዲፒሽን የሚባል ዘ ሰርች ኢዝ ነቨር ኤንድ ይላል፣ ፍለጋው አያልቅም የሚል ዘፈን አለውና እንደውም ዘፍኖት አለኝ ሀገር በህንድኛና አማርኛ አድርጎ ፍለጋው አያልቅም፣ ለምንድን ነው ኢትዮጵያ ሴቶችን የማታገቡት ስላቸው በአጋጣሚ የፕላስቲክ ኢንጂነር ነበርና አጋጣሚ ከሱ ጋር በነበረኝ ቆይታ ለምንድን ነው ይሄን ዘፈን የዘፈንከው ፍለጋው አያልቅም ማለት ምን ማለት ነው ስለው አጋጣሚ ኢትዮጵያ መጥቼ ህንድ ሀገር ሴት ልጅ በ18 ዓመቷ ወንድ ልጅ በጣም ሄደ ከተባለ ከ22 ዓመት በላይ መቆየት የለበትም ትዳር ላይ ቤተሰብም ነው የሚድረው እና ለምን ኢትዮጵያ ውስጥ ስመጣ ግን አለ በ30 ዓመታቸው በ40 ዓመታቸው አያገቡ ወንዶቹም ሴቶቹም ለምንድን እንደዚህ የምታደርጉት ስላቸው ወንዱ በቃ እንደዚህ ቤተሰቦቼን አግዤ መኪና ገዝቼ ቤት ሰርቼ ወይ ደግሞ የምፈልጋትን አይነት ሴት አላገኘውም ይላል። ሴቷም ደግሞ እንደዚህ የራሷን መስፈርት ታስቀምጣለች፣ የራሷን ምክንያት ታስቀምጣለች። በዚህ መሃል የሰው ልጅ ፍለጋው አያልቅም።
ዛሬ መኪናው ቢገዛ ነገ ደግሞ ቤቱ ሲገዛ ደግሞ ከፍ ያለ ነገር ሲባል እድሜ ይሄዳል። ፍላጎት በነገራችን አይገደብም። ሀሳቡ ይሄ ነው። ፍላጎት አይገደብም። በህይወት እስካለ ድረስ ፍላጎት አይገደብም። ምናልባት አንቺ ይሄ ይዞሽ ከሆነ ያልያዘኝም አሁን ላይ ትሪት የሚያደርገኝ ላገኝ ይችላል ላላገኝ ይችላል። ያንን የሚያውቀው እግዚአብሔር ነው። እግዚአብሔር ደግሞ መርቆ ቀድሶ ሲሰጥ ነው። ቅድም እንዳልኩት ተፈላጊና ተፈላጊ አይገናኝም። ያ እውነት ነው፣ ምንም ጥርጥር የለውም። ሌላኛው ቪዲዮአችን ደግሞ እንግዲህ በላቲቪያ የሚገኙ የወንዶች ቁጥር በማነሱ ምክንያት ሴቶቹ እንገዛለን ብለው ሰልፍ ወጥተዋል የሚል ቪዲዮ አለ። እስኪ እሱን ደግሞ ተከታትለን እንመለስ። ሴቶች ተግባር ዓለምን ጉድ እያሰኛለው በላቲቪያ የወንዶች ቁጥር ማነስ ተከትሎ ሴቶቹ አደባባይ ወጥተው ወንዶችን እንገዛለን የሚል ሰልፍ አካሂደዋል። እጅግ አስገራሚ ሆነው ዓለምን እያነጋገረው ያለው ይህ ዜና እጅግ በርካቶችን እያስደነቀ ይገኛል። በምድራችን ላይ የወንዶች ቁጥር መመናመን ተከትሎ የላቲቪያ ደግሞ እጅጉን በከፋ ደረጃ መድረሱን እየተነገረ ይገኛል። በላቲቪያ የወንዶች ቁጥር ከሴቶች እጅግ ዝቅተኛ መሆኑን ተከትሎ ወንዶችን መግዛትና መከራየት ጀምረዋል ይለናል እጅግ አስደናቂውና አነጋጋሪው ዜና። ኢትዮጵያኖች ወንዶች ሴቶች ጠፉ እንዳትሉ ወደ ላቲቪያ ሂዳችሁ የላቲቪያ ቆነጃጅትን ማግባት ትችላላችሁ ይሉናል። እጅግ አስደናቂ ይህ መረጃ ወንዶችን በግዢም ሆነ በኪራይ እንቀበላለን ሲሉ የላቲቪያን ሴቶች በሶሻል ሚዲያ ከፍተኛ ካምፔን እያካሄዱ መሆኑ ትንሽ ቆየት ያለ አንድ ቪዲዮ አለን። በአይሶች የተገደሉት የነበሩት ኢትዮጵያውያኖች መታሰቢያነት የሰሩ የውጭ ሀገር ዜጎችን ያዩት ቪዲዮ ነበርና እሱን አንድ ቪዲዮ አለኝ። እስኪ ላጋራችሁና እናንተም ይዩት። This is the image of the 21 martyrs of Libya. They were persecuted, tortured, and killed for the name of Jesus Christ. They were given a chance to be let go. ISIS kidnapped them and told them, if you say that you're Muslim, we'll let you go and just take the shahada and deny Christ. And they wouldn't. And so they were tortured and eventually killed, beheaded on video. And the leader of ISIS said, this is a message to the nation of the cross. And that emboldened us. That they were saying this to kind of scare us, or to hide away. No, we became all the more proud. I actually had a chance to meet their wives recently. They are faithful women that have never lost faith, and we love those who did this to us. That's what they're saying. I'll share a story with you real quick. One of the fathers of the 21 martyrs, he was asked, what do you wish to happen? Or what would you do if you saw one of the guy who killed your son? What would you do? He said, I'd take his hand and I'd kiss it. And I would say, this is the hand that brought my son up to heaven. Oh. And then he would say to him, my son, he would tell the man who killed his own son, my son, they lied to you, they tricked you. What you believe is not the truth. Jesus loves you and Jesus forgives you. And let me tell you about Jesus Christ. And he said, he would use that as an opportunity to preach them. And he said, we're on the same side. They tricked you to make you think to hate me and that you're doing God's service, that by killing my son, they tricked you to make you think that. But that's not the truth. Jesus loves you and we forgive you and we love you. That's the love. That's true Christianity at its finest. And this is why we're so proud of our 21 martyrs and their families, the great witness that they have. Powerful. Yes. Never forget. ኮሜዲያን አሌክስ እንግዲህ በቅርብ ታሞ ሆስፒታል እንደተኛ ይታወቃልና በዛም እያለ የደረሰበትን ቸልተኝነትና ግፍ የሚያሳይ ቪዲዮ አለን። እስኪ እሱን ደግሞ ተከታትለን እንመለስ። ቅዳሜ ቀን ነው። አንድ ዶክተር መጣ። አረሰው ከነፊቱም ገጽታው ማረፈውም እንደዚህ መቼስ ብላክ ሊስትህን አትረሳም እኮ ከፍቶት የኛውን በጣም ቁስል ነው፣ ክፍት ነው። እንደሌላው ሰርጀሪ የሚሰፋ አይደለም፣ ክፍት ነው ታሽጎ ያለው ያ መድረክ ስላለበት እንደዚህ ገንጥሎት ይሄው ሚዲያ ላይ ነው የማወራው። እንደዚህ ከፍቶ ጥሎኝ ሄደ። ከባድ ነበርና በጣም አለቅሳለሁ። ማንነቴን ማንም እንዲያቀም አይደለም፣ እኔ ዋናው መዳን ነው የምፈልገው። አጋጣሚ ነርሱ ያዝንልኛል። አንተን የማቀህ ሚዲያ ላይ አውቃለሁ ማለት እኔ ሚዲያው ምናምን የምታደርገኝን ነገር አድርግልኛል። ቬን ጠፋ ደም ስሬ እንደምንም ብሎ እንደ ህፃን ልጅ እዚህ ላይ ነው አገኘው። ከዛ ካላኪም ፍቃዱም ይመስለኛል ነርሱ
አንቲፔን እንድወጋ ተነጋግረው አንቲፔን ወጉኝ። አሁንም ያው ሰውነት አይችልም እንትና ከጠዋቱ 4 ሰዓት ላይ የገባው እስከ 11 ሰዓት ዶክተር አላየኝ። እያለቀስኩ እየጮኩ ከዛ እንደዚህ እንትን እንበለው የተወሰነው አጠር አድርገን እናወራው ጥሩም አይደለም። እግዚአብሔር ታላቅ ዛሬ ቀና ብያለሁ። ከዛ ልክ 11 ሰዓት ላይ ቅድስት ደቦጭ አብራን ነበረች። የጸጋዬ ደቦጭ እህት ማለት ነውና በጣም ብዙ ቦታ እየደወለሰኝ አቻሬ ጋር ትደውላለች። አቻሬ ጫማ አቻሬ ጋር ይደወልለታል። ማመን ይከብደዋል። ያው የምንታወቀውን በቀልድ ስለሆነ ጀስት ፕራንክ ሊያደርጉኝ ነው እንዳይመስል እስቲ ራሱ አሌክስን አገናኝ ይላል። አሌክስን አገናኝ ይላል። እያለቀስኩ ነው ያን ያህል ሰዓት። እኔ ማውራት አልችልም፣ እህቴን አውራት አልኩት። እህቴን ሲያወራት በቃ አሁኑኑ የሚደውልላችሁ ሰው አለ አይዟችሁ አለን። 10 ደቂቃ አልቆየም። እኔ እዛ ላይ ነኝ። ለእህቴ ይደውልላታል። አንድ ሰው ይደውላል። በቃ ሐኪሙን እዛ ያለውን ዶክተር ተረኛውን ዶክተር ኬዙን የያዘውን አገናኝኝ ይሏታል። ከዛ ያ ከፍቶት የሄደው ዶክተር ከእንደገና 2 ሆነው ይመጣሉ። 3 ሆነው አንድ ሴትና አንድ ጨምሮ ራውንድ ሊያደርጉ ሳያክሙኝ ከእንደገና ራውንድ ሊያደርጉ ይመጣሉ። ከዛ ላናግር ስትለው እህቴ ጥሩ መልሳ እኔ ባለሙያ ካልሆነ ማንንም አላወራም ይላታል። ሲላት አይ ባለሙያ ነው አውራው ትላለች። እሱ አጋጣሚ ነው ማን እንደሆነ አታውቅም። የደውሉት እግዚአብሔር እንደዚህ አይነት ሰው ቢያበዛልን እውነት አንቸገርም፣ ብዙ ችግራችንን እንወጣለንና አያውቁኝም። ዶክተር ፍቅረ ማርያም ይባላሉ። ረዳት ፕሮፌሰርም ናቸው። የፍቅረ ሰላም ሆስፒታል ባለቤት ነው የደወሉት። በአስቸኳይ እናንተ ጋር ያለውን ሕክምና እንዳታደርጉለት እኛ ጨርሰናል፣ እናንተ ጋር ያለውን ነገር ፋይል አያይዛችሁ ላኩልናሉ። ይህችን ቃል ተናገሩት። ይደነግጣሉ። ከዛ ኮሜዲያን አሌክስ መሆኔን ያውቃሉ ማለት ነው። ከዛ ትሪት ሊያደርግ ሲል እንዳትነኩኝ አልኳቸው። በቃ አሁን እግዚአብሔር ደርሶልኛል፣ ምንም አያስፈልግሽ። ከዛ እኔ እንደዚህ አይነት በብርሃን ፍጥነት 30 ደቂቃ አልቆየም። በጣም የተደራጀ የህክምና ባለሙያ ምናምን በሚገርም ዘመናዊ አምቡላንስ ገቡ። አሌክስ የት አለ አሉ። ሁሉም ኢመርጀንሲ ላይ የነበረ ሰው ደነገጠ። ከ4 ሰዓት እስከ 11 ሰዓት ከአንድ ነርስ ውጭ ያየኝ የለም። እግዚአብሔር ይስጠው። ከዛ በኋላ ነው እንትን ያለው እግዚአብሔር ነፍሴን መቁረጥ ስላለ በቃ ትምህርት እንዲሆን ስለሆነ አነሳሱ አፋፍሶ ቀጥታ ፍቅረ ሰላም ሆስፒታል ደረስኩ። ያጣሁትን ነገር የተፈተንኩበትን ፈተና እንዳይሆን በጤና ላይ የሚሰሩ ሰዎች በህክምና ላይ የሚሰሩ ሰዎች ግን እናንተም ሰው ናችሁና ነገ ልትታመሙ ስለምትችሉ በአግባቡ ብትሰሩ ብዬ የራሴን አስተያየት እሰጣለሁኝ። ምክንያቱም እንዳየነው ቪዲዮ ኮሜዲያን አሌክስ በጣም ተጎድቶ እንደነበረና መተው ሊከታተሉትም ሊያዩትም ፈቃደኛ እንዳልነበሩ ህመሙ እንዳለ እዛው እንትን ሊሉት እንደነበረ እዛው መልሰው እንትን ሊሉት እንደነበረ የሚያሳይ ቪዲዮ ነው ያየነውና ህክምና ቦታ ላይ የሚሰሩ ሰዎች ለሰዎች ትሪት ብታረጉ ሰዎችን ጥሩ ነው ብዬ አስባለሁኝ። እናንተስ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ያሳውቁ። ኢቢኤስ ቲቪ ላይ በሚቀርበው አንድ የአፋልጉኝ ፕሮግራም ላይ አንድ እህታችን ተገኝታ አባቷን ስትፈልግ ነበርና አባቷን አግኝተዋለች እና እዛም ላይ ባየው ሪያክሽን ተመስርቶ አንድ ወንድማችን የሰራው ቪዲዮ አለ። እስኪ እሱን ደግሞ ተከታትለን እንመለስ። ዛሬ ደብሮኝ ነው ከቤት እየወጣው ያለሁት። የብዙ ሀበሻ ወንድ ችግር ስለሆነ ይሄ ቪዲዮ ቫይራል እንዲወጣ አድርጉልኝ። ያ ቡና ስጠጣ ይለቀኛል ብዬ አስባለሁ። ዛሬ በተለያዩ ጉዳዮች ላይ ስቆጣ ነው የምውለው። ያው የኔ ቁጣ እንግዲህ ከቅንነት የሚጀምር ነው፣ አስተማሪ ነው። ሰውን ገንዘብ ለማድረግ ስለሆነ የምናገረው ቪዲዮን ቫይራል አውጡት። የብዙ ሀበሻ አደገኛ ችግር ስለሆነ ያው የኛ የሀበሻ ወንድ ችግር ተዘርዝሮ አያልቅም። ግን በጣም የሚያናድኝ ግን ይሄ አሁን የምነግራችሁ ታሪክ ነው። ዛሬ እንግዲህ ስቅለበለም እንኳን አልልም። ትናንትና ቅዳሜ በአንድም በሌላ መንገድ ኢቢኤስ የቤተሰብ መገኘት እና የቤተሰብ ፍለጋን እከታተላለሁ ሁልጊዜ። ያው የድሮ ሰው ስለሆንኩ እንግዲህ እግረ መንገድኛንም የሚፈልግ ካለ ብዬ ለመከታተል ነው። አይ ቁም ነገር ነው፣ ቀልድ አይደለም። በእኛ ጊዜ ብዙ ነገሮች መከላከያ ምንም የሚባል ነገር ስለሌለ
በእኔ ዘመን ያሉ ሰዎች ይኖራቸዋል ብዬ ተስፋ አደርጋለሁኝና ድንገት ፈላጊ ካለን ብለን እኛ ጠዋት ማታ ነው ምን ኢቢኤስ እንግዲህ ቤተሰብ መገኘት። ዛሬ ግን ትናንትና የኢቢኤስ የቤተሰብ መገኘት ፕሮግራም ዛሬ ጠዋት ስፖርት እየሰራሁ ሳየው በጣም ነው ያዘንኩት። ልጅቱ በጣም ነው ያሳዘነችኝ፣ እጅግ በጣም ማለት ነው ከምላችሁ በላይ። በቃ ስፖርት መስራት አልቻልኩም። ሲቀለበለብ ነው መሃል ላይ የከፈትኩትና በጣም ስለምወደው ሳይ ስፖርት እንቅስቃሴ ከሚያሰራኝ ውጭ እሱን ከፈትኩ። በጣም ነው ያለቀስኩት። በቃ አቆምኩ፣ ስፖርት መስራት አልቻልኩምና ልጅቱ እናቷ በጊዜ ነው የሞተችባት። የ22 ዓመት ልጅ ነች። አባቷን አታቅም። 7 ዓመቷ ላይ ያየችው ነው። እንዴት እንደምታሳዝን እኔ ራሱ አሁንም ባይል ይመጣ አይነት ታውቃለህ። አባቷን ስታየው የሆነችው መሆን በጣም ነው የሚያሳዝነው፣ እጅግ በጣም ማለት ነው። ግን እኔ የሚገርመኝ እንዴት ነው ወልዳችሁ የምትክዱት እንዴ? ሄደህ ተጋድመህ ልጅ እንዳለህ እያወክ እንዴት አትፈልጉም ልጆቻችሁን? ምን አይነት አእምሮ ነው ግን ያለን እኛ? የሆነ ጥሩ ጎን እንኳን እንዴት አይኖረንም? ማለት ሄደሃል፣ ተኝተሃል፣ ወልደሃል። እሺ ሳታቀው ይሁን ልጅ እንዳላችሁ የምታውቁ ሰዎች ለአዲሱ ትዳሬ ለአዲሱ ልጆቼ ምናምን ስትሉ የልጆቻችሁን ህይወት ደብቃችሁ፣ እኔ በጣም ብዙ ማቀው ታሪክ ስላለኝ ነው። የልጆቻችሁን ደብቃችሁ አዲሱን ህይወት ለማኖር ለምን የሌላ ሰው ህይወት ታበላሻላችሁ እንዴ? ንገራት፣ ለሚስትህ ልጅ እንዳለ ንገራት። አሁን ይሄማ ሚስቶችም መተባበር አለባችሁ። ልጅ ካለው ልጁ ጋር ማገን ነገ ልጅሽን ቢያገባልሽስ? እኔ ያበሻ ትዳር ሃይማኖታችን፣ ፖለቲካችን ሁሉ ነገር እንዴት ውስብስብ ይሆናል እንዴ? ካንቺ በፊት ለምን 40 ልጅ ለምን አይኖረውም? ካንተ በፊት ለምን 80 ልጅ ለምን አይኖራትም? ለምንድን ነው ልጆቻችሁን የምትደብቁት? ልጆቻችሁስ እንዴት እየተሳቀቁ ይኖራሉ? እና እንደው በቃ እንደው በቃ እሺ ሌላ ይሁን በቃ። ግን ልጆች ወልዳችሁ ልጅ እንዳላችሁ እያወቃችሁ አማርኛን ሁሉ አስጠፉብኝ ዛሬ። በጣም ነው የተበሳጨሁት። ልጅ እንዳላችሁ እያወቃችሁ አዲስ ትዳር መስረታችሁ የምትኖሩ አበሻ ወንዶች ልጆቻችሁን ሂዱና ፈልጉ። ልጆቻችሁን ሂዱና ፈልጉ። አይ ልጅ አለ ብላ የምትፈታ ከሆነ ይበተን ትዳሩ። ልጆችህን ከውጭ ሆነ ታሳድጋለህ፣ እነሱ ይተዋወቃሉ። ልጅህን ደብቀህ የሌላ አዲስ ህይወትን ሌላ ልጅ እያተረፍክ ሌላ ልጅ ደግሞ መጉዳት የለብህም። ልጅ አለ ብለሃት መጀመሪያ ሲጀመር ስታገባ መንገር አለብህ። ልጆች እንዳሉህ መናገር አለብህ። ከሌለህ ደግሞ የለህም። ድንገት ደግሞ ከመጣ መቀበል አለብህ። እያለህ ግን እንደሌለህ አድርገህ ቆጥረህ እንዴት ሌላ አዲስ ህይወት ትጀምራላችሁ? እና ዙሮ በልጅቱ በቃ አባቷን ማግኘቷ ደስ ብሎኛል። አባትየውም ደግሞ ምስኪን ሰው ነው። ተጸጸተ፣ በጣም ይቅርታ ጠየቀ። ይቅርታውንም ተቀብለዋለች። ደስ ብሎኛል እኔ ይቅርታ መጠየቁ። በጣም እየደጋገመ ነው ይቅርታ ጠየቃት። ትሁት ሰው ነው። በቃ እንግዲህ ለሚስቱም ግን እሱ ገና አሁን ነው የምታውቀው፣ ልጆቹም አሁን ነው የሚያውቁት። ጥሩ ነው። ይበጠበጠብኛል ብሎም ራሱ እኮ ቢደብቅ ኖሮ ላያገኛት ይችል ነበር። ያንንም ሰብሮ መምጣቱ ቆንጆ ነው። ዞሮ ልጅቷ አባቷን ማግኘቷ ደስ ብሎኛል። ያበሻ ወንዶች ግን ስርዓት ያዙ። ልጅ ካላችሁ ልጆቻችሁን ፈልጉ። አሁን እንግዲህ በዚህ ጉዳይ ላይ እኔ በጣም እስማማለሁ። ምክንያቱም ያለብን ኃላፊነት ነው ብዬ አስባለሁ ልጅ መውለድ። ስለዚህ ኃላፊነታችንን መወጣት አለብን ብዬ አስባለሁኝ። እናንተስ ምን ታስባላችሁ? እስቲ ሀሳባችሁን ኮሜንት ላይ አሳውቁ። የዓለም ጤና ድርጅት ዋና ኃላፊ ዶክተር ቴድሮስ አድሃኖም እንደተናገሩት ከሆነ ኢትዮጵያ ላይ ሞት ይበቃል፣ ጦርነት ይበቃል በሚል ንግግር አድርገው ነበረ። እስኪ ቪዲዮን ደግሞ ተከታትለነው እንመለስ። ኢትዮጵያውያን ሞት ይበቃቸዋል። ኢትዮጵያውያን መከራ ይበቃቸዋል። ኢትዮጵያ ካሁን በኋላ ጦርነትን አያስፈልጋትም፣ ጦርነትንም አትፈልግም። ይህንን የተናገሩት የዓለም ጤና ድርጅት ዋና ዳይሬክተር የሆኑትም ዶክተር ቴዎድሮስ አድሃኖም ሲሆኑ በዚህ ሰዓት ላይ በማህበራዊ ገጻቸው ላይ ያጋሩት መልእክት ለፌዴራል መንግስቱ፣ ለክልል አመራሮችም እንደዚሁም ደግሞ በአማራ ክልል፣ በኦሮሚያ ክልል እንደዚሁም በትግራይ ክልል ያሉ ችግሮችን አስመልክቶ ያስተላለፉ መልእክት መነጋገሪያ ሆኗል።
ብሏል። ዶክተር ቴዎድሮስ በአማራ ክልል ባለፉት 3 ዓመታት የተደረገው ጦርነት የበርካቶችን ህይወት ነጥቋል። በኦሮሚያም እንደዚሁ በርካቶች ደምተዋል። በትግራይም እንደዚሁ አሁን ጦርነት ለመከፈት ዳር እየተባለ ይገኛል። በአፋርና በቤንሻንጉል ጉሙዝ ያለውም ነገር በጣም የሚያስፈራ ነው። የፌዴራል መንግስቱም ሆኑ የክልል አመራሮችም ከጦርነት ጥይትን ከማንሳት ይልቅ ወደ ዲያሎግ መጥተው ቢነጋገሩ መልካም ነው። ኢትዮጵያውያን ጦርነት ይበቃቸዋል ሲሉ ገልጸዋል። የዶክተር ቴዎድሮስን ሐሳብ እንዴት አያችሁት? አስተያየታችሁን ኮመንት ላይ አሳውቁኝም። ለዛሬ የነበሩን ቪዲዮዎች እነዚህን ይመስላሉ። በቀጣይ በአዳዲስ መረጃዎች እስከምንገናኝ ድረስ ሰብስክራይብ እና ላይክ ያደረጋችሁ ቤተሰብ ሁኑ፣ ተቀላቀሉኝ። መልካም ጊዜ። Like and subscribe. Thank you.